ሰበር ድብልቅልቅ ያለ የድል ዜና ነው የምነግራችሁ ዛሬ። ይችላል ነው ምልህ፣ ይችላል ፋኖ ይችላል ነው ምልህ። አረ ይችላል ፋኖ ይችላል። በክላሽ ጥይት መድፍ ያቃጥላል። አረ ይችላል ሶስተኛ እዝ ይችላል። በክላሽ ጥይት በጓንዴ ጥይት ያብይን ሰራዊት አፈር ድሜ ያስበላል ነው ምልህ። በላይ ዘለቀ ሶስተኛ እዝ በሰሜን አማራ ቀጠና ከጉና ተራራ እስከ መተማ ቋራ ድረስ የአምባገነኑን አብይ አህመድ ስርዓት እያንበረከከው እያደባየው ይገኛል። መተማ ኩመር አውላላ ከሚባል ቦታ ላይ ለወሬ ነጋሪ ሳይበቃ ያገዛዙ ስልጣን አስጠባቂ ጥምር ኃይል የተባለው ሙሉ በሙሉ ተደምስሷል። የአማራ እናት ማህፀንሽ ይለምልም፣ የአማራ እናት ማህፀንሽ ይለምልም። የአማራ ጀግኖች ሕዝብ ኮርቶባቸዋል፣ ወገን ኮርቶባቸዋል። በዚህ ክረምት ሀብት እየዘረፈ ወገን እያሳደደ ቤት እያቃጠለ ያለውን ያሸባሪው የብልጽግና ስርዓት አስጠባቂ ሰራዊት ኮማንዶ ነኝ ባይ ጀበና ሰባሪ በሙሉ ከናንተ ፊት መቆም አልቻለም። ከፋኖ ፊት መቆም የማይችል ጀበና ሰባሪ ኮማንዶ ሁሉ በጀግኖቹ የመይሰው ካሳ ሁለተኛ ኮር አካል የሆነው ፊት አውራሪ ገበየው ክፍለ ጦር ታሪክ ሆኗል። መተማ ኩመራው ላላ ከሚባል ቦታ ላይ 140 ክላሽ፣ 2 ዲሽቃ፣ 240 ጎራሽ ሌሎችም ተተኳሾችን ጨምሮ ጠላት ሙሉ በሙሉ ተደምስሷል፣ ተማርኳል። የአማራ እናት ማህፀንሽ ይለምልም። ጀግኖች ትችላላችሁ። በላይ ዘለቀ ሶስተኛ እዝ ይችላል ነው ምልህ፣ ይችላል ነው ምልህ። ይችላል አባቴ ቦኔት ባደረገ አይደለም፣ ጀበና በሰበር አይደለም አባቴ። ከዚህ ጀግና ህዝብ እውነትን ከያዘ ህዝብ ጎንም ፊት ማንም ሊቆም አይችልም። መሳሪያን ይታጠቁታል እንጂ አይተኩሱበትም። ልብ ያስፈልጋል፣ ጀግንነት ያስፈልጋል፣ ታሪክ ያስፈልጋል። የጀግንነት የደግነት ባህል ያለው ታሪክ ያለው አማራ ዛሬም በጀግና ልጆቹ በሁሉም ግንባሮች ጠላቱን አፈር ድሜ እያበላ ጠላቱን እየቀበረ ጠላቱን ሴራውን እያከሸፈ ወጥመዱን እየሰበረ በደራፎ ገራ እስከ ጉና ተራራ ድረስ ያለው ሲደረግ የሰነበተው እልህ አስጨራሽ ተጋድሎ በጠላት ላይ የደረሰው ኪሳራ እጅግ ከባድ ከድል ላይ ድል ጨምሮ በድል ጎዳና ላይ እየገሰገሰ ይገኛል። ሁሉም ኢትዮጵያዊ ከጎኑ ልትሆንለት ይገባል። ይህን አሸባሪ አምባገነን ስርዓት ከስሩ ገርስሰን እስከምንጥለው ድረስ ሁላችሁም በየትኛውም ቦታ ያለ መሬት ላይ ያለውን ትግል በመደገፍ አሸባሪውን ስርዓት ከሀገራችን ላይ ለአንዴና ለመጨረሻ ጊዜ ማስወገድ ይጠበቅብናል። ወገኖቻችን በወለጋ በዚህ ክረምት ቤታቸው ፈርሶ ሀብታቸው ተዘርፎ እየተገደሉ በግፍ እየተገደሉ እየተሳደዱ ያሉበት ሁኔታ አለ። ይህን እያደረገ ያለው ይህ አምባገነን የብልጽግና ስርዓትን ለአንዴና ለመጨረሻ ጊዜ ለማስወገድ ቆርጠን ተነስተናል። አፈር ድሜ እያበላ ነው የምልህ። ፋኖ ይችላል ነው የምልህ። ፋኖ ይችላል። የመይሰው ልጅ